የመድረክ የሁነት ማስተዳደር ስራ ትልቅ ስራና ኃላፊነት ነው። የመድረክ አጋፋሪው ወይም ኤምሲ ላይ ብቻ የተተው አይደለም። ከመድረክ ዝግጅቱ በፊት የቤት ስራዎቹ ጥንቅቅ ተደርገው ማለቅ አለባቸው። መድረክ ላይ የተረሳ ጉዳይ ኖሮ አቴንዳንቶች ወዲህ በማለት ዝግጅቱን ማወክ የለባቸውም። አንዳንዴ መድረክ መሪውን በምልክትም በወረቀትም ሆነ በጆሮው ጠጋ ብሎ ዝግጅቱን ማደናቀፍ የዝግጅት ማነስ ተደርጎ ይወሰዳል። በይበልጥ የቀጥታ ዝግጅት ላይቭ ከሆነ መድረክ ላይ ወዲያ ሲሉ ካሜራ እይታ ውስጥ ይገባሉ። በዚህም ምክንያት ትኩረት ስለሚወስዱና ስለሚረብሹ ዋናው መልእክቱ በአግባቡ ሳይተላለፍ ይቀራል። ስለሆነም አስፈላጊ መልእክት ማስተላለፍ ከተፈለገ ኤምሲው ከመድረክ ሲወርድ ወይም በመገናኛ መሳሪያዎች ተጠቅሞ ታዳሚው ሳያስተውል ማሳወቅ ተገቢ ነው። ሆኖም የዝግጅት ምዕራፉ በአግባቡ ተጠናቀቀ ተብሎም በቀጥታ ወደ ዋናው መርሃ ግብር አይገባም። መድረክ ላይ ድንገቴ ክስተቶች ሊያጋጥሙ ይችላሉ በሚል ሁለተኛ ዕቅድ የሚያስፈልጋቸው የአደጋ ተጋላጭነታቸው ከፍተኛ የሆኑ የዝግጅት ክፍሎች ካሉ ቅድሚያ ተለይተው መቀመጥ ይኖርባቸዋል። በዚህም አንድ ያልተጠበቀ ክስተት ቢያጋጥም እንኳን አዘጋጆቹ ወዲያውኑ በአፋጣኝ በመወሰን ስህተቱ ሳይባባስ እርምጃ መውሰድ ይችላሉ። ብዙዎቹ በዓለም አቀፍም ሆነ ሀገር አቀፍ መድረኮች ላይ የምናያቸው ያልተጠበቁ ክስተቶች በቀጥታም ሆነ በተዘዋዋሪ መንገድ የአዘጋጆቹ ድክመት ተደርገው ይወሰዳሉ። እነርሱም ላይ ጣት ያስጠቁማሉ። ይህም ከሞላ ጎደል ትክክል ነው። የመድረክ አስተናባሪዎቹ የመርሃ ግብሩን ቅደም ተከተል ለአቅራቢዎችም ሆነ ለታዳሚያን በአግባቡና በወቅቱ ካደረሱ ያለ እክል መሆናቸውን ሂደታቸውን ቼክሊስት አዘጋጅተው በወቅቱ ካረጋገጡ በአብዛኛው ዝግጅቱ እንከን አልባ እንዲሆን ያግዘዋል። በይበልጥ ታዳሚያኑ ወይም የመድረክ ሰዎቹ አረጋውያን ከሆኑ ጠበቅ ያለ የዝግጅት መርህና እግር በእግር ክትትል ይፈልጋል። ለአደጋ ሊያጋልጡ ይችላሉ የሚባሉ እንቅፋቶች በሙሉ ከአካባቢው መወገድ አለባቸው። የዝግጅት ቁሳቁሶችም የእነርሱን ዕድሜ፣ የእንቅስቃሴ ገደብ፣ የማየትና የመስማት አቅምና የጤና ሁናቴ ታሳቢ ያደረጉ መሆን ይገባቸዋል። በቀላሉ መድረክ ላይ ንግግር የሚያደርጉ አንድ አረጋዊ ወደ መድረክ ቢጋበዙ ቢያንስ ንግግራቸውን ለማንበብ ጽሑፉ ጎላ ያለ መሆኑን፣ ቦታው በቂ ብርሃን ያለው መሆኑንና ከተቻለ ደግሞ ቀደም ብሎ ንግግሩ ሲዘጋጅ ለማንበብ አስቸጋሪ ቃላት ያልበዙበት መሆኑን ማረጋገጥ ይፈልጋል። ብዙ ጊዜ ችላ የሚባል ጉዳይ ቢኖር የመድረክ አትሮኖስ ወይም ፖዲየሙ የራሱ መብራት ሊኖረው እንደሚገባ ነው። ያለበለዛ የቦታው ብርሃን አነስ ያለ ከሆነ በአግባቡ ለማንበብ ያስቸግር ይሆናል። አንዳንድ ንግግር የሚያቀርቡ ታላላቅ ሰዎች ትልቅ መልእክት የሚያስተላልፉበት የቁም ነገር መድረክ ላይ ቀላል የቃላት ግድፈቶች ተፈጥረው በፍጥነት ወደ ኮሜዲ መድረክነት የተቀየሩበት ጊዜያት አሉ። የመድረክ መሪዎች፣ ጋዜጠኞች፣ ቃለመጠይቅ የሚሰጡ ሰዎች ወደ ሚዲያ ሲቀርቡ በቂ ዝግጅት ማድረግና ለዚህም የቅርብ ረዳቶቻቸው እገዛ ሊያደርጉላቸው ይገባል። እስቲ የተወሰኑትን እንመልከት። የ91 ዓመቱ ሮበርት ሙጋቤ በፌብሩዋሪ 2015 ከኢትዮጵያ ስብሰባ ተካፍለው ወደ ሀገራቸው ሲመለሱ ሐራሬ ዓለም አቀፍ አውሮፕላን ጣቢያ አቀባበል ይደረግላቸዋል። ሙጋቤም እንደ ጎረምሳ ዘና ብለው ከደረጃው ለመውረድ ሲሞክሩ ተፍገምግመው ወድቀዋል። ይህንንም መረጃ በቪዲዮና በፎቶ የቀረጹ ሚዲያዎችና ግለሰቦች እንዲያጠፉ በጸጥታ ኃይሎች ተገደው አጥፍተዋል። ምስሉ ግን ጥራትን ባይኖረው አፈትልኮ ወጥቷል። በጁን 12 2024 የ73 ዓመቱ አረጋዊ የናይጄሪያው ፕሬዝዳንት ቦላ አህመድ አዳልጧቸው ወድቀዋል። የ74 ዓመቱ የደቡብ ሱዳን ፕሬዝዳንት ሳልቫኪር በሌላ የአደባባይ አሳፋሪ ድርጊት ተጋልጠዋል። የሩዋንዳንና የታንዛኒያን ፕሬዝዳንቶች ስም በማቀያየር በንግግራቸው Your Excellency Samia Suluhu, President of the United Republic of Rwanda, of Tanzania, Your Excellency Felix Tshisekedi, representing President of Uganda, of Congo. የ80 ዓመቱ ጆ ባይደን ወደ አውሮፕላናቸው ኤርፎርስ ዋን ሲወጡ ተደነቃቅፈው ደጋግመው ወድቀዋል። የ80 ዓመቱ አረጋዊ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ለተመራቂ ተማሪዎች ወይም ካዴቶች ዲፕሎማ በሚሰጡበት ወቅት በድጋሚ ተደናቅፈው ወድቀዋል። ፕሬዝዳንት ትራምፕ ወደ አውሮፕላናቸው ኤርፎርስ ዋን ደረጃውን ሲወጡ እንደ ጆ ባይደን ባይወድቁም ሶፍት ወረቀት ጫማቸው ላይ ተጣብቆ አጅቧቸው ፕሌን ውስጥ ገብቷል። ቪዛም ሳያስፈልገው
አንዳንዶች ምን ነው እሱን ሶፍት ባደረገኝ የሚሉ አይጠፉም። ኢትዮጵያ ውስጥ ከዚህ ሶፍት ያነሰ ኑሮ እየኖርኩ በማለት ያልታደለ ሶፍት እኛ ጋር ሽንት ቤት አሳሩን ይበላል፣ የታደለው ኤርፎርስ ዋን ውስጥ ይንፈላሰሳል የሚልም አይጠፋም። የ93 ዓመቱ የካሜሮኑ ፕሬዝደንት ፖል ቢያ ትልቅ መድረክ ላይ ብዙ ሰዎችን አስደንግጠዋል። በአፍሪካና አሜሪካን የጋራ ስብሰባ ላይ ተራቸው ደርሶ ንግግር እንዲያደርጉ ተደግፈው መድረክ ላይ ከወጡ በኋላ የት እንዳሉና ምን እያደረጉ እንደሆነ ጭራሽ ዘንግተው ተገኝተዋል። ወይ እርጅና ብቻህና ይለዋል። ይሄኔ ነው የ86 ዓመቱ የዩጋንዳ ምክትል ፕሬዝደንት ስቴዲየም ውስጥ ኳሱን መጥተው በዕድሜም በክብደትም ራሳቸውን መቆጣጠር ስላልቻሉ እንደ ኳሷ ተንከባለዋል። ጉዳዩ አስቂኝ ቢሆንም ተቃዋሚዎቻቸው ግን ጉዳዩን ፈገግ ብለው ብቻ አልተውትም። በቀጣዮቹ ቀናት ሰፊ የስም ማጥፋት ዘመቻ ከፍተውባቸዋል። የ74 ዓመቱ የደቡብ ሱዳን ፕሬዝደንት ሳልቫኪር በአደባባይ ሽንታቸውን መቆጣጠር አቅቷቸው አምልጦ በይፋ ሲፈስ ታይቷል። ለቴዲ አፍሮ የክብር ዶክትሬት የሰጠው ጎንደር ዩኒቨርሲቲ ፕሮፌሰርም እንዲሁ ንግግራቸው በጣም በብዙ ውጣ ውረድ የታጀበ መደነቃቀፍ የበዛበትና ቃላቱ ክትፍትፍ ያሉ ነበሩ። ከሙዚቃ መሳሪያዎች ኪቦርድን ከመጫወቱ በላይ በተለያዩ አክሱስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ለአፄ ኃይለሥላሴ ለጃማይካው ሬጌ ኮከብ ቦብ ማርሌይ የቢልቦርድ ሰንጠረዥ በአንደኝነት የተቆጣጠረ ኢትዮጵያዊ የተሰኘው አልበም አውጥቷል። ተወዶለታል፣ ገበያውም ደርቷል። በተለያዩ ጊዜያት በሚወጡ ነጠላ ዜማዎች ስኬትም ይታወቃል። ነጠላ ዜማ ሲያወጣ አገር ያንቀጠቅጣል፣ አገር ያቅበጠብጣል፣ አቧራ ያስነሳል። በይበልጥ ኮርኩም አፍሪካ የምትለዋን ሀረግ ለማውጣት በጣም ተቸግረው ተስተውለዋል ፕሮፌሰሩ። ይህም ቴዲና ባለቤቱን ጨምሮ ብዙዎቹን ታዳሚያን በአያሌው ፈገግ ያሰኘ ክስተት ሆኖ አልፏል። የመጨረሻው አልበም ከመውጣቱ በፊት ደግሞ ሰላም ፊዮሪና፣ ልረሳሽ አልቻልኩም፣ ውዴ፣ አይደነግጥም ልቤ እና ትዝታ ይጠቀሳሉ። 70 ደረጃና ኩርኮማ አፍሪካ ደግሞ እጅግ በጣም የተሳካላቸው ነጠላ ዜማዎች እንደሆኑ ይታወቃል። ደግሞ በአባይ አቦጊዳ ከሚለው አልበም አቦጊዳ ልጅነት አላት ለማን ልማሽ እና ሞናሊዛ ያስተሰርያል ከሚለውም አልበም ያስተሰርያል፣ በል ስጠኝ፣ ለአምባዲና አላምን የሚታወሱ ናቸው። የወቅቱ የአዲስ አበባ ከንቲባ አዳነች አቤቤ በአንድ ወቅት የአፍሪካ ኢንቨስትመንት ፎረም 2023 ላይ ኦርጋናይዘር የሚለውን እንግሊዝኛ ቃል ለማለት ቃላት ትንሽ ደንቀፍ በማለታቸው አንድ ሰሞን ማህበራዊ ሚዲያው ላይ የቀልድ ምንጭ ሆኖ ነበር። በዚህም እንደነ ሞጣ አይነት የቲክቶክ አዝማቾች ትልቅ ተከታይ አግኝተውበታል። አይላቭ አዳነች አቤቤ በቃ ግግም ያለች ገበሬ ናት። አይላቭ ዩ አዳነች በይ። ይሄንን ኮልኮሌ ተማርኩ የሚል የታባት እንግሊዘኛ እንኳ በቅጡ ማትናገር ሴትዮ ኦርጋናይዘር ያለች ሴትዮ ያሳፍራል። የቀድሞው የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ
ኢን ዘ ቢግኒንግ የሚለውን የእንግሊዝኛ ቃል ማንበብ አስቸግሯቸው እንዲሁ ጫጫታ በዝቶ ነበር ከመድረክ። in the beginning, in the beginning, yeah, in the Listen properly. in the beginning, yeah, in the beginning, in the beginning, in the beginning. We announced that our membership figures stood at 700, listen properly, 769,820 and 70 members, down from 100.2 million in 22. አንጋፋዋ የፋና ጋዜጠኛ ትዕግስት በጋሻው የተጋባዥ እንግዳዋን አብዱራዛቅ የሚል ስሙን ደጋግማ በመሳቷ እንዲሁ ተጠያቂውን ራሱን ፈገግ የሚያሰኝ ሆኖ አልፏል። እንግዳችን ዶክተር አብዱልቃድር አህመድ አብዱዛራቅ እሺ አህመድ ስቱዲያችን መተው ማብራሪያ ስለሰጡን ከልብ ነው የምናመሰግነው። ያው ጠቅላይ ሚኒስትር አብይ ኖርዌይ ላይ ህፃኗን ልጅ ለጠየቀቻቸው ጥያቄ ሲመልሱ እንደርሷ ድምጻቸውን ለማመሳሰል ብለው ያወጡት ድምጽ እንደዚሁ ቀልድን አጭሯል። አነጋገሯን በአግባቡ መስማት ባለመቻላቸውም ሆነ ሳይሰሟት የመለሱላት መልስ እንደዚሁ የሳቅ ምንጭ ሆኖ ነበር። የኋላ ተግባቡ እንጂ ከህፃኗ ጋር። Do you have time for one question? One question? How do you feel about being here in Norway? I'm feeling great. It's good to be here. What do you expect from your stay? Today or tomorrow? What do you expect for your stay? What do you expect from? Yeah. From what? From your stay here in Norway. Love, reconciliation, positive energy. Thank you very much. Thank you very much. አባዱላ ገመዳ ደግሞ በእንግሊዝኛ ቋንቋ ሐሳባቸውን ለመግለጽ በስሜት ሲጣጣሩ ተስተውለዋል። የቋንቋ የመግለጽ ክህሎታቸው አናሳ ቢሆንም በቂ ዝግጅት ግን ባለማድረጋቸው መድረኩ ላይ ተቸግረው አይተናቸዋል። Of course, yes. First of all, we need confidence from Egyptian side. If there is a confidence, building trust. Building trust. If we build trust, the Egyptians are build trust on Ethiopians, it will be good to open discussion between two governments and two peoples. If there is unfair things, you don't hear any third party, you can come together as a brothers, you can discuss, please, this not. You can agree on the good side for both. That came from the trust. I wanted to tell you one thing, what the Pope said on... Pope Tawadros. Yes, on his gift. He prepared a lot of gifts for every delegation. For every member of the delegation? Every member of the delegation. Really? Yes. 66 gifts? Yes. በይበልጥ አንዴ ሐሳባቸውን በአባባል ለማሰር ብለው ከፍተኛ ጥረት በማድረጋቸው የጠራም ባይሆን እንደ ጉሽ ጠላ ብለንም ቢሆን ጠጥተነዋል። One said, love will never die. So if there is a love, a trust between us, never die.